ሰላም ጤና ይስጥልኝ። ዛሬ ዓለምን እያነጋገረ ያለው ጉዳይ የሁለት ሀያላን ፍጥጫ ብቻ አይደለም። የሺህ ዓመታት ታሪክ ያላት የጥንታዊቷ ታላቋ ፋርስና በዘመናዊ የጦር መሳሪያ የታጠቀችው አሜሪካ ፍጥጫ እንጂ። ኢራን የጥንታዊቷ የታላቋን ፋርስ ክብር ለመመለስ ተነሳ ይሁን ወይስ አሜሪካ በያዘችው አዲስ ስልት ፋርስን ታንበረክካለች በሚለውን ርዕስ ይዤላችሁ መጥቻለሁ። ቤተሰቦቼ ላይክ እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። የአሊ ካሚኒ ልጅና የበቀል ወኔው ወይስ አሁን ትኩረት ሁሉ በአዲሱ የአሊ ካሚኒ ልጅ ላይ ሆኗል? ይህ ወጣት መሪ አሁን ያለበት ሁኔታ በቁጭት በበቀልና በወኔ እየተሞላ ነው። ቤተሰቡን ማጣቱ ለኢራን ሕዝብ ትልቅ ቁስል ሲሆን ለእርሱ ግን ወደ ኋላ የማይመለስ የድል ወይም የሞት መንገድ ሆነለታል። በጭራሽ እጁን አልሰጥም በማለት በቴህራን አደባባይ የወሰነው ውሳኔ ለመላው መካከለኛው ምስራቅ ያስተላልፈው መልእክት አለ። ኢራን በቁጭት እየነደደች ነው ይላል። በዛ በኩል የእስራኤል እና የፋርስ ፍጥጫ፣ በሌላ በኩል እስራኤል ፋርስን ካልቀበርኩ ሰላም አላገኝም ስትል በሚል ጽኑ አቋሟ ላይ ትገኛለች። ኔታንያሁ መንግስት የኢራን የኒኩሌር እና ወታደራዊ አቅም ሙሉ በሙሉ ለማጥፋት ቆርጦ ተነስቷል። ኢራን የምትባል ሀገር በካርታ ላይ መኖር የለባትም የሚለው የጽንፈኛ ፖለቲከኞች ንግግር ቴህራን ይበልጥ እንዲያንቀሳቅስ አድርጓታል። ቴህራን እየነደደች ናት። አሁን ቴህራን እንደ እሳት እየነደደች ነው። በከተማዋ ሰማይ ስር የትራምፕ የማያሚ ንግግር። ዶናልድ ትራምፕ በማያሚ በነበራቸው ቆይታ አሁን ያለው የአሜሪካ አስተዳደር በኢራን ላይ የያዘው አቋም ልል መሆኑን ተችተዋል። ትራምፕም በንግግራቸው መሃል እኛ ብንኖር ኑሮ ኢራን እንዲህ አትፈነጭም ነበር፣ አሁን ግን ጊዜው ደርሷል፣ የኢራን ካርታ ይቀየራል በማለት በይፋ ተናግረዋል። ይህ ንግግር በቀጥታ ለቴህራን የተላከ ማስጠንቀቂያ ተደርጎ ተወስዷል። ትራምፕ ይህንን ሲሉ የኢራን መንግስት እንደሚወድቅ ወይስ በወታደራዊ ጥቃት ግዛቷ እንደሚሽር ተፈልጎ ነበር ይላል። ጥቃት ከግዛቷ እንደሚሸረሸር የፈለጉት ነገር ምንድነው የሚለው ብዙዎቹ ጥያቄ አስነስተዋል። ሰላም ጤና ይስጥልኝ። ዛሬ ዓለም እያነጋገረ ያለው ጉዳይ የሁለት ሀያላን ፍጥጫ ብቻ አይደለም። የሺህ ዓመታት ታሪክ ያላት የጥንታዊቷ ታላቋ ፋርስና በዘመናዊ የጦር መሳሪያ የታጠቀችው አሜሪካ ፍጥጫ እንጂ። ኢራን የጥንታዊቷ የታላቋ ፋርስ ክብር ለመመለስ ተነሳ ይሁን ወይ አሜሪካ በያዘችው አዲስ ስልት ፋርስን ታንበረክካለች? በዛው በመቀጠል የአሊ ካሚኒ ልጅና የበቀል ወኔ። አሁን ትኩረት ሁሉ በአዲሱ የአሊ ካሚኒ ልጅ ላይ ሆኗል። ይህ ሁሉ የሆነው ወጣቱ መሪ አሁን ያለበት ሁኔታ በቁጭት በበቀልና በወኔ የተሞላ ነው። ቤተሰቡን ማጣት ለኢራን ሕዝብ ትልቅ ቁስል ሲሆን ለእርሱ ግን ወደ ሀያል የማመለስ የድል ወይም የሞት መንገድ ሆኖለታል። በጭራሽ እጄን አልሰጥም በማለት በቴህራን አደባባይ የወሰነው ውሳኔ ለመላው መካከለኛው ምስራቅ ያስተላልፈው መልእክት አለ። ኢራን በቁጭት እየነደደች ነው ብሏል። የእስራኤልና የፋርስ ፍጥጫ። በሌላ በኩል እስራኤል ፋርስን ካልቀበርኩ ሰላም አላገኝም በሚል ጽኑ አቋም ላይ ትገኛለች። የኔታንያሁ መንግስት የኢራን የኒውክሌር እና የወታደራዊ አቅምን በሙሉ ለማጥፋት ቆርጦ ተነስቷል። ኢራን የምትባል ሀገር በካርታ ላይ መኖር የለባትም የሚለው የጽንፈኛ ፖለቲከኞች ንግግር ቴህራን ይበልጥ እንዲንቀሰቅሳት ወይም እንድትበረታ አድርጓታል። ቴህራን እየነደደች ናት። አሁን
ቴህራን እንደ እሳት እየነደደች ነው። በከተማዋ ሰማይ ስር የሚታዩት የሚሳኤሎች እና ወታደራዊ እንቅስቃሴዎች ፋርስ ለክብሯ ስትል ማንኛውም መስዋዕት ለመክፈል መዘጋጀቷን ያሳያሉ። አሜሪካ በማያሚ በኩል ካርታው ይቀየራል ብላ ብታሰፍርም የፋርስ ካርታው ታሪካችን አይቀየረንም እያሉ ነው። ይህ ፍጥጫ ዓለምን ወደ ሶስተኛው ዓለም ጦርነት ይገፋት ይሆን ወይም ያስገባሉን ጥያቄ ውስጥ ገብተዋል። እናንተ በዚህ ሐሳብ አስተያየታችሁ ስጡበት እላለሁ። ውድ ተመልካቾቻችን ታላቋ ፋርስ ትርፍ ይሁን ወይስ በአሜሪካ በእስራኤል ጥምረት ትበታተናለች? የአሜሪካ ልጅ በቀል ምን ሊሆን ይችላል? የእናንተ አስተያየት በኮሜንት መስጫ ላይ ጻፉልኝ። ይህ ወቅታዊ መረጃ ሌሎችን እንዲደርስ ቪዲዮውን ላይክ እና ሼር አድርጉ። በቀጣይ ፕሮግራም እስከምንገናኝ ድረስ ሰላም ለእናንተ ይሁን። ሰላም ለመላው ዓለም። ከባድ ነበርም። መረጃዎች እንደሚጠቁሙት ሙጅተባ ካሚኒ አሁን ያሉበት ሁኔታ እጅግ አሳዛኝ ደግሞም አስፈሪ ነው። ሙጅተባ ካሚኒ እናቱን አባቱን ጨምሮ ሙሉ ቤተሰቡን አጥቷል የሚለው መረጃ የሚያመለክተው በቅርብ ጊዜ በተካሄዱ ስውር ግድያዎችና በሚሳኤል ጥቃቶች የቅርብ ሰዎችን የደህንነት መዋቅሩን ማጣቱ ነው። ይህ ሰው አሁን የሚመራው በቁጭትና በበቀል ነው። እስራኤል ሞሳድን ተጠቅማ እስከ መኝታ ቤቱ ደርሳለች። ሙጅተባ አሁን በከርሰ ምድር ውስጥ ተደብቆ ኢራንን ከጥፋት ለማዳን ወይም አብሮ ለማጥፋት እየወሰነ ነው። ይህ የአያቶላህ አሊ ሐሚኒ ልጅ የአንድ ትልቅ ኤምፓየር የመጨረሻው መሪ ይሆን? የብዙዎች ጥያቄ ነው። ትክክለኛው መረጃ ታዲያም እስራኤል ካሁን በኋላ በጥላ ጦርነት አታምንም። በቀጥታ የኢራንን አንገት ለመቁረጥ የተዘጋጀች ሆናለች። በሌላ በኩል ኢራን የመጨረሻውን ካርድ ለመጠቀም ማለትም የኒውክሌር ሙከራ ለማድረግ ጫፍ መድረሷን መረጃዎች ያሳያሉ። ዓለም አቀፉ ማህበረሰብ ወርልድ ካውንተር በትኩረት እየተከታተለ ነው። ኢራን እስራኤል የገቡበት ፍልሚያ የሁለት ሀገራት ብቻ ሳይሆን እንዲሁም አሜሪካን ጨምሮ የአዲሱ ዓለም ስርዓት መጀመሪያ ነው። ካርታው ሲቀየር አሜሪካ በመካከለኛው ምስራቅ ያላትን የበላይነት የምታረጋግጥበት፣ እስራኤል ደግሞ ብቸኛዋ ሀያል የምትሆንበት አዲስ ምዕራፍ ሊከፈት ይችላል። ይህ ግን ምናልባትም ህልም ሊሆን ይችላል። ምክንያቱም ኢራን ብቻዋን አይደለችም። ካርታዎች በብዕር ይሳላሉ፣ ነገር ግን የሚቀየሩት በደም ነው። ትራምፕ የተናገሩት ሙጅተባ ያቀደውና እስራኤል እየተገበረች ያለችው ነገር ሁሉ ወደ አንድ ነጥብ ያመራሉ። ኢራን እንደ ቀድሞዋ አትሆንም። ቴህራን ዛሬም ትነዳለች። እኛ ግን መጠየቅ ያለብን ከዚህ ሁሉ ጥፋት በኋላ የሚተርፈው የመጨረሻው ምስክር ማን ነው የሚለው ነው። ይህ ጥያቄ ታዲያ ወደ ዓለም ፖለቲካ ጥልቅ ሚስጥር፣ ወደ ጥቁሩ መዝገቦች እምብርት የሚወስድን ነው። በክብርና በልዕልና የሚቀጥለው ማን ነው? ለምንስ ለሰሜን ኮሪያ የተፈቀደው ኒውክሌር ለኢራን ተከለከለ ወደሚለውም ደግሞ ይወስደናል። የልዕልናው ጦርነት አሜሪካ ወይስ ኢራን? አሜሪካ ልዕለ ኃያል እንደሆነች ትቀጥላለች ወይስ ኢራን? ጥያቄው የሁለት ሀገራት ግጭት ብቻ አይደለም። ልብ በሉ፣ የሁለት ዓለማት ፍልሚያ እንጂ። አሜሪካ የምትፈልገው በዶላር ወታደራዊ ጡንቻ የታጀበውን የዓለም የበላይነቷን ለማስቀጠል ነው። ኢራን ደግሞ የጥንቷ ፋርስን ልዕልና በመመለስ የአሜሪካን ተጽዕኖ ከመካከለኛው ምስራቅ ጠራርጋ ለማውጣት ትቆርጣለች። ነገር ግን ታሪክ የሚነግረን አንድ መራራ እውነት አለ። ልዕልና የሚገኘው በስም ሳይሆን በኃይል ነው። አሜሪካ ዛሬም በቴክኖሎጂ በኢኮኖሚ ልዕልናዋን ይዛለች። ኢራን ግን በውስጥ ተቃውሞ በኢኮኖሚ ማዕቀብ እየደከመች ነው። ትራምፕ ካርታው ይቀየራል ሲሉ የኢራን ልዕልና አብቅቶለታል። አሜሪካና እስራኤል የሚዘውሩት አዲስ መካከለኛው ምስራቅ እንደሚፈጠር ፍንጭ መስጠታቸው ነው። እንግዲህ በሳቸው ቤት ልንል እንችላለን። ምክንያቱም ጦርነት ማን አሸናፊ ማን ተሸናፊ እንደሆነ መገመት አይቻልም። ይህ በዓለም ፖለቲካ ውስጥ ትልቁ ድርብ መስፈርት ይባላል። ደብል ስታንዳርድ ነው። ለምን እነ ኪም ጆንግ ኡን ኒውክሌር ሲታጠቁ ዓለም ዝም አለች? ለምንስ ኢራን ተከለከለች? ሚስጥሩ ያለው በሶስት ነጥቦች ውስጥ ነው። አንደኛው የጂኦፖለቲካ ስጋት ነው። ሰሜን ኮሪያ ኒውክሌር ስትታጠቅ አሜሪካን ብታሰጋም እንደ እስራኤል ያለች የቅርብ ወዳጅ ሀገርን ህልውና በቀጥታ አታሰጋም።